በጣም ነው ደስ ያለኝ። ማርያምን በቃ እንዴት እንደሚያምር አታውቁም። በቃ እውነት ባጣጥማት አልጠግብም ያልኳት። ሰላም በመላው ዓለም የምትገኙ ውድ የክርስትና እምነት ተከታዮች እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። በእውነት ጊዜው በጣም ደስ የሚልና ሁላችሁም እንግዲህ የተከታተላችሁት እንደሚሆን እርግጠኛ ነኝ። የአእላፋት ዝማሬ እንግዲህ ህብረተሰቡን ሁሉ በጣም አስደስቶ በጣም ደስ የሚል መንፈሳዊ ጊዜ ሆኖ አሳልፈ ነው እንግዲህ ዛሬ በዓሉ ላይ እንገኛለን ማለት ነው። እንኳን ለዚህ ጊዜ አበቃችሁ። በእውነት በጣም ደስ ይላል። ሁሉን ነገር ተመልክታችሁታል። እኔ ግን ዛሬ ላቀርብላችሁ የወደድኩት የሰው ስሜት ምን እንደሚመስልና አስተያየቶች እንዲሁም ከሌሎች አካባቢ ከተለያዩ ሃይማኖት ቤቶች ራሱ የተናገሩትን ነገር እንግዲህ አጠር መጠን አድርጌ ሳላበዛባችሁ ለደስታ እንዲሆን ብቻ በሚል እንግዲህ እቺ ነገር ላቀርብላችሁ ወድጃለሁ ማለት ነው። መልካም ጊዜ ይሁንላችሁ እያልኩኝ ቀጥታ ወደ ፕሮግራሙ ልግባ። እንከታተለው። ባጣጥማት አልጠግብም ያልኳት። በቃ ማልጠግባት ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤቴ በቃ አዲስ ይሆንብኛለች። ዛሬም አዲስ ነገም አዲስ። እንዴት እኮ የሆነች ቤተክርስቲያን እንደሆነች በእውነት የኛ ቤተክርስቲያን እኮ ሽታዋ ራሱ ይናፍቀኛል እኮ ሽታዋ ጌታ ሽታዋ እጣኗ ከርቢዋ ሁላ አፍንጫዬ ላይ አለ። እናንተ ሳይነስ እኮ ይዞኝ አሞኝ እኮ ቤተክርስቲያን እኮ ሲሄድ እኮ ይለቀኛል እኮ በቃ ጠረኗ ራሱ የኛ ቤተክርስቲያን። እናቴ እንዴት እኮ እንደምወድሽ ቤተክርስቲያን፣ እናቴ እንዴት እንደምወድሽ ግብግብ ብዬ ነው የምወድሽ ማርያምን ግብግብ ብዬ በቃ እስከዛሬ ያባከንኩት እድሜ ራሱ ያበሳጨኛል። ማንቀራ ከሜዳ ማንቀራ ከዱር አንተን ብሎ ወጥቶ እግዚአብሔር ብሎ መዘመር ዛሬ ነው። ማንም የቀራ የለም። ቤት አንድ ኦርቶዶክሳዊ ባለማተብ አልቀራም። መስቀል አደባባይ እንዳለ ኦርቶዶክሳዊ ብቻ ናቸው ነጭ የለበሱ ስታምሩ። እኔ በስራ ምክንያት አልሄድኩም። በጣም ነው የቀናሁት። እንዴት እንደምታምሩ በመድኃኔዓለም በስመ አብ። በመከራ ውስጥ ነው እግዚአብሔርን ማመስገን እንደዚህ ያስደስታል። ዋው ኦርቶዶክስ ተዋሕዶ ሃይማኖት ለዘላለም ትኑር። እቺን ሴት ቅድስት እንመስላለን። በጣም ኩራት ይሰማኛል ሁሌ ማለት ነው። እምዬ ኦርቶዶክስ ለዘላለም ኑርልኝ። በዛሬው ዕለት እጅግ አስገራሚ የተባለ ታላቅ ታሪክ ተሰርቷል። ሰማይና ምድር እየተገናኙበት መንፈስን የሚያድሰውና እጅግ አስደናቂው የአእላፋት ዝማሬም በታላቅ ድምቀት ተካሂዷል። በሺዎች የሚቆጠሩ ድምጾች በአንድነት የዘመሩበት የፍቅርና የምስጋና ድባብ የሰፈነበት ልዩ መርሃ ግብርም ነበረ። ድምቀቱ በቃላት ለመግለጽ እጅግ ይከብዳል። በእውነት ሰማያዊ ነበረ። በረከቱ ለሁላችንም ይሁን። በቃ እኔ ቃላት የለኝ። እግዚአብሔር ምስክሬ ነው። እንደ አየው እንደገባው አላውልኩትኝ። እኔ በቃ ኔትወርኩ ቁልፍ ተደርጎ ነበር። ላይቭ እንዳናስተላልፍ ምንም በቃ ምን ተሰባላት ቁልፍ ተደርጓል። ምንም ኢቭን ጓደኞቼን እንኳን ማግኘት አልቻልኩም፣ መደዋወር አልቻልኩም። ግን እጅግ በጣም የሚያምር ፕሮግራም ነበር። እጅግ በጣም እኔ በኦርቶዶክስ ትልቁ ምኮራበት ነው ስርዓቱ። ሌላ ፌደራል ምናምን አያስፈልገውም። ብታዩ ስርዓቱ በአስተባባሪዎቹ በጃንደረባ ውስጥ አስተባባሪዎች የተመደቡት የሚሉት ነገር ጠቅላላ በትእዛዝ የምን 60 ሚሊዮን 100 ሚሊዮን ኦርቶዶክስ ነው። 100 ሚሊዮን ማርያምን 100 ሚሊዮን ኦርቶዶክስ ነው። ግን የሚደንቅ ስራ ነው የተሰራው። መዝሙር እኩል እንድንዘምር ስክሪን በየቦታው ሁሉን ነገር በቃ ምንም ነገር የጎደለው ነገር የለም። ግን ሩቅ ያለ ሰው ትራንስፖርት ቢዘጋጅለት ለዚህ ቀን እንኳን እንደው ቢመደብለት የከተማው ህዝብ ትልቁ ግብር ከፋይ የአንበሳው አውቶቡስ ቢመደብለት የራሱ ከተማም ስለሆነ ቢመደብለት በጣም ትልቅ እንትን ነበር።
ምክንያቱም ምንም የሚጎዳ ነገር የለውምና ኔትወርኩ ተቆላልፎ ነበረ። ያም ራሱ ለምን እንደሆነ አናቅም። ከዛ ውጪ ግን ራሱ ኢትዮጵያ ኦርቶዶክስ ምእመናን በጣም ስነ ስርዓት ነበረው። በጣም ልዩ ነው የነበረውና እጅግ በጣም ኮርቻለሁ። እንኳን አደረሳችሁ። ኦርቶዶክስ እውነትም ነጭ በቃ ምንም አናወራም። ታየ በቃ ህዝብ ማለት ይሄ ነው። ከየትና የት ነው የመጣው? ነጭ በነጩ ለብሶ መልካም በዓል ይሁንላችሁ። ለአመቱ ደግሞ ያደርሰን። በጣም ደስ ብሎኛል። እግዚአብሔር ለሁላችንም ለሀገራችንም ሰላም ይስጠን እላለሁ። እጅግ በጣም ደስ ይላል። ቴንኪዩ። የሃይማኖት መምህር ከተኮነ አይቀር ልክ እንደ ዲያቆን ሄኖክ ኃይሌ መሆን አለበት ብዬ አስባለሁ። የተበተነውን ምዕመን እንዴት መሰብሰብ እንዳለበት የሚያውቅ ጠንቃቃ መምህር ነው። የሌሎችን ሃይማኖት ስም እያነሳ ሲያብጠለጥል ሲሳደብ አታየውም። እንደውም ስለ ሃይማኖቶቹ ስለ መጽሐፍ ቅዱስ በደንብ ጠልቃችሁ ሳትረዱ እንዴት ጊዜ ቢተርፋችሁ ነው ስለ ሌላ ሃይማኖት ደካማነት የምታወሩት ሲል በተደጋጋሚ ይደመጣል። ዲያቆን ሄኖክ ኃይሌ የአላፋት ዝማሬን ሲጀምር በበዓላት ዋዜማ በሚዘጋጁ ኮንሰርቶች አማካኝነት ነው። ሰዎች የራሳቸውን ሐሳብና ፍላጎት የማራመድ ነፃ መብት እንዳላቸው ያሳየ ድንቅ መምህር ነው። ኮንሰርት አትሂዱ፣ መጠጥ አትጠጡ፣ ለዛውን በጌታ ልደት እያለ ከአልቃሾቹ ጋር አብሮ አላለቀሰም። የቤተ ክርስቲያኗን ሕግና ደንብ ተከትሎ ምዕመኑ በጋራ የሚሰበሰብበት ሌላ ቦታ ፈጠረ። ያኔ ምዕመኑ ምርጫው የሱ ይሆናል። ከታሰበው በላይ ተቀባይነት አገኘ። መስቀል አደባባይ ሲከለከል የኦርቶዶክስ ልጆች የሆናችሁ በጠቅላላ ድንጋይና ዱላ ይዛችሁ ውጡ፣ መስቀል አደባባይ ተከልክለናልና ተቃውሞ ውጡ አላለም። ሰፊና ለሁሉም ምቹ ይሆናል ብሎ ባሰበው በቦሌ መድኃኔዓለም አዘጋጀ። እነዛን ሁሉ ፕሮግራሞች በጥበብና ያለምንም ሁካታ እንዲያልፉ ስላደረገ ዛሬ በመስቀል አደባባይ የምዕመኑን ቁጥር ጨምሮ አዘጋጀ። ከዚህ በላይ መሪነት ጥበብ አለ ወይ? የአላፋት ዝማሬ ሲዘጋጅ ሁሌም ቢሆን ከምዕመኑ ከተለያዩ ሰዎች ተቃውሞ ይገጥመዋል። እነዛን ተቃውሞዎቹን ግን ሁሌም የሚያረግብበት መንገድ ሁሌም እንዳስደነገኝ ነው። ማንንም አረቀ አይሆንም። አንዱን ጥለህ አንዱን አንጠልጥለህ የምትቀጥልበት እምነት የለም። ሁሉንም በሚገባው መንገድ አስረድተህ አንድ አድርገህ ፕሮግራምህን ታዘጋጃለህ። ዲያቆን ሄኖክ ኃይሌ ሌሎች ሃይማኖታዊ ተቋማት ላይ ላሉ መምህራን፣ ኃላፊዎች ትልቅ መማሪያ የሚሆን መምህር ነው። ቤተ ክርስቲያኗ እሱን በፈለገች ሰዓት ሁሉ ከፊቱ የምታገኘው ድንቅ መምህር ነው። ስለሱ ጥላቻ ከየትኛውም ሰው አትሰማም። በፖለቲካ አጀንዳ ውስጥ ራሱን ሲከት አታየውም። ከሌሎች ሃይማኖቶች ጋር ብሽሽቅ ውስጥ አይገባም። ምዕመኑን በእውቀት እንጂ በሙቀት ሲነዳው አትመለከትም። ሁሉም የሃይማኖት ተቋማት የዲያቆን ሄኖክ ኃይሌን አይነት በሳልና አዋቂ መሪ መምህር ያስፈልጋቸዋል። በተለይ ለወጣቱ። ተጻፈ በሙባረክ ያሲን። ይሄንን ለዲያቆን ሄኖክ ኃይሌ አድርሱለት። እግዚአብሔር ዘመንህን ይባርከው። እግዚአብሔር አብሮክ እንዳለ እንዲህ በአይኔ አየሁት። እጅግ ይገርማል፣ እጅግ ይደንቃል። ባንተ ዘመን በመወለድ እድለኛ ነኝ። አንዳንድ ሰዎች አሉ በምድር ላይ ኖሮ እጅግ የሚያስገርሙ እግዚአብሔር መኖራቸውን የሚያሳዩን፣ እግዚአብሔር እንዳልተወን እንዳልረሳን የሚያሳዩን። በጣም ብዙ ጊዜ በአካል አግኝቼ አውቃለሁ። ግርማ ሞገስ እጅግ ያስደንቀኛል። እጅግ ትህትና ይገርመኛል። ክርስትናን ስለኖርከው ስለመገብከን ስላሳየህን እናመሰግናለን። እኛ ኦርቶዶክሳውያን ባንተ ዘመን በመፈጠር እድለኛ ነኝ። ኦርቶዶክሳውያን ለዘላለም ኑሩ። ስናምር ስናስቀና ተያይዘን የሆነ መንግስት ሰማያት የገባን ነበር የምንመስለው። እጅግ ነው የምናምረው። እጅግ ነው የሚያስደንቀው። እግዚአብሔር ታላቅ አምላክ ነው። እግዚአብሔርን አየሁት። በጣም ነው ደስ ያለኝ። አምና ቦሌ መድኃኔዓለም ነበር። ዘንድሮ መስቀል አደባባይን ሞልተን እናስደንቃለን፣ እናስገርማለን። ለካ እንዲህ ነን። ለካ ስንሞት እንበዛለን። ለካ ስንበደል እግዚአብሔር ያሰፈናል። ለካ እግዚአብሔር ከእውነት ጎን ነው። ለካ እግዚአብሔር ከባለማተቦቹ ጋር። በጣም ነው ደስ ያለኝ። ማርያምን በቃ
እንዴት እንደሚያምር አታውቁም። በቃ እውነት እንዴት እንዳለቀስኩ በእውነት የምሬን ነው። መቼም አሁን የቤቴ መጥቼ ሪካርድ እያረኩ ቢያንስ ላይክ እዛ ግን እያለቀሳችሁ ሪካርድ ማድረግ አይቻልም። እና በቃ እኔ ብዙ ነገር ነው ቦታው ላይ ቆሜ ይመጣልኝ። በጣም ብዙ ነገር ብዙ ሰዎች ለዚህ ማተባቸው ተገለዋል። ብዙ ሰዎች ብዙ ነገር ሆነዋልና አይደለም አንድ ሞት ጌታ ምስክሬ ነው 100 ሞት ልሙት ኦርቶዶክስ 100 ሞት ልሙት ለመድኃኔዓለም 100 ሞት ልሙት ለማተቤ እንኳንም አደረሳችሁ የኔ ውድ ቤተሰቦች። እግዚአብሔር አይለየን፣ እግዚአብሔር ያስፋን፣ እግዚአብሔር በሞገስ ከአመት ወደ አመት ያድርሰን። ወዳችኋለሁ። መልካም ሌሊት ይሁንላችሁ። አብ የወደደሽ መንፈስ ቅዱስ የዘራብሽ ወልድ የተገኘብሽ ኢየሱስ ክርስቶስን በድንግልና ጸነሰሽ በድንግልና የወለድሽ መለኮታዊ ኃይሉ ያላቃጠለሽ መንፈስ ቅዱስ የሰረጸብሽ መላእክታን የጸለዩልሽ የታመሙትን ፈውሰሽ የታሰሩትን አስፈትተሽ የተሰደዱትን ወደ ሀገራቸው መልሰሽ የልጅሽን የኢየሱስ ክርስቶስ የልደት በዓል በሰላም እናከብረውና እናሳልፈው ዘንድ መልካም ፍቃድ ይሁን። ለአንቺም ለእናቱ ለቅድስት ድንግል ማርያም የጸጋ ስግደት ለዘላለም እንሰግዳለን። ለልጅሽ ለቅዱስ አማኑኤል ለዓለም መድኃኒት ለሆነው ኢየሱስ ክርስቶስ የአምልኮ ስግደት እንሰግዳለን። ወንድማችሁ ገብረ ኢየሱስ ነኝ። የተዋሕዶ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለልደት በዓል በሰላም አደረሳችሁ አደረሰን። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። ኮፒ፣ ሊንክ፣ ሼር፣ ላይክ አድርጉ። ኮሜንት ላይ ኢየሱስ 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 እያላችሁ ጻፉ። በምድር ሳለች ሰማይ ማህፀን የታደለችው አንደኛ ዓመቱን አንደኛ ሆና ያከበረችው ድንግል ማርያም ናት የወደደንን የወለደችው። መልአክና ሰው አብረው ዘመሩ ሲወለድ እሱ። የነ ትዝታው እንግዲህ ልጆች እንግዲህ አልቅሱ። እኔ ባለሙሉ እምነት ሙስሊም ነኝ አልহামዱሊላህ። ለኦርቶዶክስ እህት ወንድሞቼ ከወዲሁ መልካም የገና በዓል እያልኩኝ ይችን ግጥም ጋበዝኳችሁ። አዛን ሲል ሙአዚን ሲወርብ ካህኑ እስኪና ላሳይህ እንዴት እንደሆኑ። ወሎ ማለት ሰው ነው ሁሉም የሞላበት ሰማያዊ አምላክ ፍቅር የዘራበት። አርጎባና አፋሩ ኦሮሞና ትግሬው ባንድ የሚኖርበት ሸህና ኢማሙ ወሎ ክርስቲያኑ ወሎየው ሙስሊሙ ባንድ የሚኖርበት። አማኒ ማንጀባ ብሎ ሲመርቅህ ካንጀት ከልቡ ነው ሁሉን የሚሰጥህ። ወሎዬ ፍቅር ነው ካንተ የሚጠበቀው መርሃባ ብቻ ነው። ለማንኛውም መልካም የገና በዓል፣ ደስ ብሏችሁ ሰላም ዋሉ። መልካም የገና በዓል ይሁንላችሁ። አመሰግናለሁ። እንግዲህ እንደተመለከታችሁት በጣም ብዙ አስደናቂ የሆኑ መልእክቶችና እንግዲህ ስሜቶች ታይተዋል ማለት ነው በዚህ በዓል። እንግዲህ ውድ የክርስትና እምነት ተከታዮች ብዙ ማለት አልፈልግም፣ በዓል ነው። ስለዚህ ደስ ይበላችሁ፣ ደስ ይበለን እላለሁ። በተረፈ መልካም ጊዜ መልካም በዓል እንዲሆንላችሁ እየተመኘሁ እንግዲህ እንደተለመደው እንደምለው እንግዲህ ስሜታችሁን በኮሜንት ጻፉ። ከወደዳችኋት እቺን ነገር ደግሞ ላይክ አድርጉ። በተረፈ አዲስ የሆናችሁ ተቀላቀሉ እላለሁ። መልካም ጊዜ እንዲሆንላችሁ እየተመኘሁ ልሰናበታችሁ። እስቲ በየቤቱ ደግሞ ያለ ነገር አንድ ነገር ጠብ ላድርግላችሁ። የሆነች ምስኪን ልጅ እንዴት እንዳደረገች እንመልከት።